በቀን ስንት ጊዜ መጸለይ እንዳለብንና ለምን እንደምንጸልይ ከነ ምክንያቶቻችሁ ዛሬ በዚህ ቪዲዮ እነግራችኋለሁ። ሰዓት የለኝም ወይ ደግሞ ራሳለሁ ለምትሉ ሰዎችም ጥሩ መፍትሄ ይዤላችሁ መጥቻለሁ። ተከታተሉ። ሰላም፣ እንዴት ናችሁ? ዛሬ በዚህ ቪዲዮ ጸሎት የምንጸልይባቸውን ሰዓታትና ለምን እንደምንጸልይ ከነ ምክንያቶቻችን ሰፋ አድርገን እናያለን። አብራችሁን ቆዩ። የመጀመሪያው ጠዋት 12 ሰዓት ነው። ይህም አንደኛ በሰላም ያሳደርከኝ አምላክ በሰላም አውለኝ ማለት ስለሚገባ ነው። ሁለተኛው ደግሞ አዳም ያልተፈቀደለትን ዕፀ በለስ በልቶ ከገነት የተባረረበት ሰዓት ስለሆነ ነው። ሁለተኛው ጠዋት 3 ሰዓት ላይ ነው። ይህም እመቤታችን ቅድስት ድንግል ማርያም ብስራትን የሰማችበትና ጌታን የጸነሰችበት ሰዓት ስለሆነ ነው። ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ የተገረፈበትም ሰዓት ስለሆነ ነው። ሶስተኛውና የመጨረሻው ምክንያት ደግሞ መንፈስ ቅዱስ ለሐዋርያት የወረደበት ሰዓት ስለሆነ ነው። ሶስተኛ እንድንጸልይበት የታዘዝነው ሰዓት እኩለ ቀን 6 ሰዓት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ስለተገረፈበትና ችንካርም ስለተቸነከረበት ነው። አራተኛው ከቀኑ 9 ሰዓት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ሲል ቃል የተናገረበት ሰዓት ስለሆነና ቅድስት ነፍሱ ከቅድስት ስጋው የተለየችበት ሰዓት ስለሆነ ነው። አምስተኛው አመሻሽ 11 ሰዓት ላይ ነው ወይ ደግሞ ሰርክ 11 ሰዓት ላይ። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደበት ሰዓት ስለሆነ ነው። ስድስተኛው ምሽት 3 ሰዓት ነው። ይህም 3 ምክንያቶች አሉት። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎትን ያስተማረበት ሰዓት ስለሆነ ነው። ሁለተኛው ደግሞ በአይሁድ መሪነት ጌታችንን ተባብረው ስለያዙት ነው። ሶስተኛው ደግሞ በሰላም የዋልከኝ አምላክ በሰላም አሳድረኝ ማለት ስለሚገባ ነው። ሰባተኛውና የመጨረሻው እሱም 2 ምክንያቶች አሉት። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ሰዓት ስለሆነ ነው። ሁለተኛው ደግሞ ልበ አምላክ ዳዊት አመሰግንህ ዘንድ በእኩለ ሌሊት እነሳለሁ ባለው ቃል መሰረት ሌሊት እየተነሳን እንጸልያለን ማለት ነው። የብዙዎቻችን ችግር ደግሞ ሰዓቱን እንረሳለን ወይ ደግሞ ከስራ ጋር አይመቸንም ነው። አንድ ነገር ልንገራችሁ፣ ጸሎት ለመጸለይ ሰዓት የለኝም ለምትሉ ሰዎች ስራ ቦታ ላይ ሆናችሁ ባለቻችሁ ሰዓት ዝም በማለት በውስጣችሁ አባታችሁን መድገም ትችላላችሁ፣ ባላችሁበት ቦታ ሆናችሁ ማለት ነው። ሁለተኛው ደግሞ እረሳለሁ ወይ ደግሞ ሰዓቱ ቶሎ ቶሎ ይደርሳል ለምትሉ ሰዎች ደግሞ ጎግል ካላንደር ላይ ሰዓቱን መሙላት ወይ ደግሞ ኖርማል ስልካችን ላይ ባለው አላርም መሙላትና ጸሎታችንን ማድረስ እንችላለን። ይህንና መሰል ጠቃሚ ነጥቦች እንዲደርሷችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ